እንኳን ለዚህ ቀን አደረሰን። እንኳን ለዘጠነኛው ኦዳ አዋርድ ሁላችንም በሰላም ደረስን። አብዛኞቻችሁን በየአመቱ ስለምንገናኝ ነው። ዛሬም ስለተገናኘን በጣም ደስ ብሎኛል። እኔ በሻስ ቶሎማርያም እባላለሁ። የኦዳ አዋርድ አዘጋጅ የሆነው ካምፓኒ የሻስ ቶሎማርያም መልቲሚዲያ ስራ አስኪያጅና ባለቤት ነኝ። በስተቀኜ አቶ ተሾመ ተክሉ ይገኛሉ። በቱሪዝም ሚኒስቴር የቱሪዝም ፕሮሞሽን መሪ ስራ አስፈጻሚ ናቸው። በስተግራዬ ደግሞ ቦሶና ደሬሳ ይገኛል። የኦዳ አዋርድ እንዲሁ አዘጋጅ ነው። ዛሬ እዚህ የተገናኘ ነው ስለ ዘጠነኛው ኦዳ አዋርድ አጠቃላይ ዝግጅታችን ምን ይመስላል፣ በዕለቱስ ምን እንጠብቃለን የሚለውን ዝርዝር ጉዳይ ለመነጋገር ነው። እንደምታውቁት ኦዳ አዋርድ ከዛሬ 9 ዓመታት በፊት መነሻውን የአፋን ኦሮሞ የኪነ ጥበብ ስራዎችን ማወዳደርና ማበረታታት አድርጎ የተነሳ በጊዜ ሂደት ግን የተለያዩ የሀገራችን ቋንቋዎችን እየጨመረ ከ7ኛው ኦዳ አዋርድ ጀምሮ ደግሞ ከሀገራችንም ወጥቶ ኢስት አፍሪካን ሱፐርስታር በሚል መጠሪያ ከምስራቅ አፍሪካ የተገኙ ጥበባዊ ስራዎችን በተለይ ሙዚቃን የውጭ ጉዳይ ሚኒስቴር እንዲሁም ደግሞ ሀገራችን ከሚገኙ ኤምባሲዎች ጋር በመተባበር አሸናፊዎችን በመምረጥ ከ30 በላይ ተሸላሚዎችን እዚህ ሀገራችን ጋብዞ ለመሸለም በቅቷል። በዚህም ሂደት በጣም ትልልቅ የሆኑ ኢስት አፍሪካ ላይ ተጽዕኖ ፈጣሪ የሆኑ ድምፃውያን ኬንዞ ማንሳት ይቻላል መተው ለመሸለም የቻሉበት ዝግጅት ነበረ። 9ኛው ኦዳ አዋርድም ልክ እንደቀደሙት ሁሉ አዳዲስ ነገሮችን ይዞ ከፍ ባለ ደረጃ ለማድረግ ነው ዝግጅታችንን አጠናቀናል። የዘንድሮ ኦዳ አዋርድ በአዲስ አበባ ኮንቬንሽን ሴንተር ህዳር 30 የሚካሄድ ይሆናል። ከቀኑ 10 ሰዓት ጀምሮ ዝግጅቱ የሚካሄድ ነው የሚሆነው። በዚህም ዝግጅት ላይ በተለይ ሙዚቃ ላይ አተኩረን ከአሁን በፊት በተለያዩ ዘርፎች ላይ በተለይ በአፋን ኦሮሞ የተሰሩ የኪነ ጥበብ ስራዎችን በመጽሐፉም በፊልሙም ስንል ነበር። አሁን ግን ሙዚቃ ላይ ብቻ አተኩሮ በተለይ ደግሞ ሀገራችን ላይ ጥበባት የሚሰሩባቸው ትልልቅ ቋንቋዎች አሉ። አድማጭን የጥበብ ስራዎችን በርካታ ስራዎች የሚሰሩባቸው ቋንቋዎች ከነዛ መካከል ተጽዕኖ ፈጣሪ ናቸው ብለን ያሰብናቸውን መርጠን እንዲሁም ደግሞ እንደተለመደው ከኢስት አፍሪካ ብቻ ሳይሆን ከመላው አፍሪካ የተውጣጡ ከ13 ሀገራት የሚመጡ የአፍሪካ ጥበበኞችንም የምንሸልምበት ዝግጅት ይሆናል። በዚህ ዓመት ኢስት አፍሪካን ሱፐርስታር የሚለው ይቀርና አፍሪካን ሱፐርስታር በሚል ዘርፍ ከሩዋንዳ፣ ከማሊ፣ ከሞሮኮ፣ ከአንጎላ፣ ከማዳጋስካር፣ ከኬንያ፣ ከጅቡቲ፣ ከሲሼልስ፣ ከጋና፣ ከቶጎ፣ ከደቡብ ሱዳን፣ ከዩጋንዳ እና ከቡርኪና ፋሶ የተመረጡ ተሸላሚዎች መጥተው ሽልማታቸውን የሚወስዱ ይሆናል። ከዚህም ባሻገር አህጉራችን ላይ አሉ የተባሉ ተጽዕኖ ፈጣሪ ቲክቶከሮችም እዚህ ተገኝተው አዋርዱን ለተከታዮቻቸው የሚያደርሱ ይሆናል። ከሀገር ውስጥ ሽልማቶች መነሻችን በሆነው በአፋን ኦሮሞ ደግሞ የዓመቱ ምርጥ ተጽዕኖ ፈጣሪ አርቲስት፣ የዓመቱ ምርጥ ቪዲዮ ክሊፕ፣ የዓመቱ ምርጥ ሴት ድምፃዊት፣ የዓመቱ ምርጥ ወንድ ድምፃዊ የሚሸለሙ ይሆናል። የህይወት ዘመን ተሸላሚያችንም እንዲሁ የሚሸለም ይሆናል። በዚህ ዓመት የህይወት ዘመን ተሸላሚ የሆነችው እጅግ የምንወዳት የምናከብራት ስራዎቿን ሁሌም የምንሰማ የምናደንቃት ብዙነሽ በቀለ ናት። የዘንድሮ የህይወት ዘመን ተሸላሚያችን የምትሆነው። ከዛ ባሻገር ግን ቀደም ሲል ለመጥቀስ እንደሞከርኩት ቋንቋው የተመረጡ በባህል ዜማቸው የሚታወቁ ድምፃውያን እንዲሁ ተሸላሚ የሚደረጉበት ይሆናል።
ከአሁን በፊት እንደምታውቁት 60% በዳኞች ምርጫ የተቀረውን ደግሞ 40% በኤስኤምኤስ ምርጫ ነበረ ስናደርግ የነበረው። በዚህኛው አመት ግን በwww.odaaward.com ዌብሳይት ላይ በመግባት አድናቂዎች በቀጥታ የሚፈልጉትን የጥበብ ስራ እንዲመርጡ እድል አመቻችተናል። ፒፕልስ ቾይስ አዋርድ ነው የሚሆነው ማለት ነው። ፍጹም በአድናቂዎች ወይም በተከታዮች ምርጫ ብቻ የሚሆን ሽልማት ነው የሚሆነው በዚህ አመት። ዛሬ ይጀመራል ምርጫው። መምረጥ የፈለገ አድናቂ ነኝ እንትና ማሸነፍ አለበት የሚለውን ሰው ገብቶ www.odaaward.com ላይ መምረጥ ይችላል። ከዛ ባሻገር ግን ከቀናት በኋላ ደግሞ በቴሌብር ሱፐር አፕ ላይ ገብቶ እንዲሁ መምረጥ የሚችልበት ሁኔታ ይመቻቻል። በዚህ አመት እንግዲህ ለየት ያሉ ነገሮች ብለን ያሰብናቸው እነዚህ ናቸው። በጥያቄና መልስ ሂደቱ ደግሞ እያጠራ እንሄዳለን። ይህንኑ ሀሳብ በአፋን ኦሮሞ ቦሰና የተወሰነ አይነት ነገር ይነግራቸዋል። Bosona Dheeressaan jedhama. Baga badhaasa Odaa Marsaa Salgaffaatiin isin ga'e jenna jalqaba irratti. Badhaasni Odaa kun marsaa jalqabaarraa egaa haala guddina isaatti agarsiisuun bara kana sadarkaa ba'a Afrikaa irra darbee sadarkaa Afrikaa hirmaachisurraa ga'eera. Kanaaf baga gammaddan jechuun barbaada. Itti aansuudhaan badhaasni Odaa Marsaa Salgaffaa kun dhimmoota garaagaraatiin warreen kana duraa tokko hanga 8tti geggeeffaman irraa kan adda isa taasisu hedduu qaba jechuun hin danda'ama. Akkuma duraan kaase badhaasni kun dameewwan muraasa kan haammataa turee fi bakkawwan muraasa qofa kan haammataa ture amma sadarkaa ardii keenyaatti ol guddachuu danda'eera. Kanaaf baga gammaddan jedha. Badhaasni Odaa Marsaa Salgaffaa inni bara kana asuma magaalaa Finfinnee Addis International Convention Centeritti kan inni geggeeffamu sa'a 11 irraa eegalee jechuudha. Haala ho'aadhaan bakka sanatti ni geggeeffama. Badhaasa kana dameewwan 6 ta'an biyya keessaatiin dorgomtoota gara 30 ta'an isaan kana hirmaachisuudhaan kan inni geggeeffamu. Biyyoota Afrikaa gara 12ti kan hirmaachisu. Egaa kana jechuun baay'ee guddaadha. Biyyoota Afrikaa gara 54-53 ta'an kana keessaa 12 hirmaachuu jechuun hedduu badhaasa isaa guddaadha. Badhaasni bifa kanaan hirmaachisee keessumaa biyya keenyaaf haala addaatiin kan ilaalamu jechuu dandeenya. Kana dura biyyoota baha Afrikaati kan hirmaachisaa turre badhaasa Odaa irratti keessumaa isa 8ffaa irratti. Amma gara sadarkaa Afrikaatti Afrikaan Super Star jedhama. Inni kana dura East Afrikaan jedhama ture jechuudha. Biyyoonni 12 kun Rwanda, Mali, Morocco, Angola, Madagascar, Kenya, Djibouti, Seychelles, Ghana, Togo, Sudan Kibbaa, Uganda isaan kana ta'u jechuudha. Badhaasa Odaa Marsaa Salgaffaa kanaan kana dura dameewwan kitaabaa akkasuma fiilmii isaan kana kan itti dabalaa ture jira. Bara kanaaf garuu muuziqaa irratti kan fuulleeffatamee kennamu jechuudha. Kanaaf badhaafamaa yookaan badhaafamtuu umurii guutuu artistii dhageettii olaanaa qabu yookaan qabu video kilipii filatamaa kan baraa kana akkasuma weellistuu dhiiraaf akkasuma dubartootaan dameewwan kanaan sirboota aadaatiin dameewwan 6 kanarratti kan fuulleeffatu ta'a jechuudha. Egaa badhaasni Odaa Marsaa Salgaffaa kun inni biraa adda isa taasisu kana dura badhaasa kana yeroo geggeeffamaa ture ogeeyyotatu qabxii kennaa ture. Ogeeyyota
dameewwan irratti ramadamanii madaalanii qabxii kennaa turanii sanarraa kan hafe karaa SMS'dhaan hordoftoota yookaan daawwattoota isaan kanatu sagalee kennaa turanii bara kana garuu guutummaan guutuutti karaa dhaggeeffattoota haa ta'u hordoftoota deeggartoota isaan kanaan kallattiidhaan weebsaayitii www.odaaward.com isa kana seenuudhaan kallattiidhaan har'arraa eegalanii seenanii filachuu danda'u jechuudha. Inni kun carraawwan garaagaraa keessumaa artistoota keenya yookaan ogummaa aartii kanarratti hirmaataniif qooda guddaa qaba jechuun hin danda'ama. Kana yoo jedhamu hordoftoonni kallattiidhaan sagalee abalutu irra waan gaarii hojjete yookiin hojii caalmaa argate jechuudhaan biyya keessas ta'uu danda'a biyya alaatii kallattiidhaan filachuu danda'u jechuudha. Kanaaf carraa guddaadha. Asumaan ogeeyyota keenyaan baga gammaddan jechuu barbaanna. Kanaaf badhaasa milkii isiniif haa ta'u kanumaan hin gabaabsofadha. ኧረ ተው ችግር የለም ተው እንዳይደባለቅ። እሺ የተከበራችሁ የኦዳ አዋርድ አዘጋጆች፣ የሚዲያ ተወካዮች እንዲሁም አርቲስቶች እንኳን ለ9ኛው ኦዳ አዋርድ የሚዲያ ብሪፊንግ ወር ፕሬስ ኮንፈረንስ አደረሳችሁ ለማለት ፈልጋለሁ። በመቀጠል ኦዳ አዋርድ ኢትዮጵያንና አፍሪካን በአርቱ ወይም ኪነ ጥበቡ ዘርፍ ለማስተዋወቅ ብሎም ፈጠራንና ጥበብን ለማበረታታትና ለማወዳደር ተብሎ ለ9ኛ ጊዜ ባዘጋጀው የእውቅናና የሽልማት ፕሮግራም ቱሪዝም ሚኒስቴርን ወክዬ እዚህ በመገኘቴ ከፍተኛ ደስታ ይሰማኛል። ኦዳ አዋርድ ለተከታታይ 9 ዓመታት በኪነ ጥበብ ዘርፉ ውድድርን ማዕከል አድርጎ በውድድር ውስጥ ደግሞ አገራችን በኪነ ጥበቡ ዘርፍ በአፍሪካም አልፎ በዓለምን ተወዳዳሪ እንድትሆንና እኛ ያለንን እምቅ ሀብቶቻችንን ደግሞ ፈጠራን ባከለ መልኩ ውድድርን ባከለ መልኩ እውቅናን ደግሞ ባማከለ መልኩ ለማበረታታት ተብሎ ለ9ኛ ዓመት መካሄዱ ትልቅ ነገር ነው ማለት ነው። እንደ ቱሪዝምን ብታዩት ሚዲያ በአጠቃላይ በሚዲያ ዘርፍ ወይ በኪነ ጥበብ ዘርፍ የቱሪዝም ሀብት በአጠቃላይ ሀብትን የቱሪዝምን የተፈጥሮም ይሁን ባህላዊ ወይ ቅርስ ሀብቶችን ደግሞ ለማስተዋወቅ ባህልን ለማበረታታት ሀገርን ገጽታ ለመገንባት ያለው ሚና ከፍተኛ ነው። ያን ደግሞ በአጠቃላይ ያንን ከፍተኛ የሆነውን እንደዚህ አይነት ጥበብን የሚያበረታታ ውድድርን የሚያበረታታ ፈጠራን የሚያበረታታ መደገፍ ደግሞ በሚኒስቴር መስሪያ ቤታችን ትልቅ ኩራት ይሰማዋል ማለት ነው። በመሆኑም ለዘንድሮ 9ኛ ዓመት ለሚካሄደው የኦዳ አዋርድ ሚኒስቴር መስሪያ ቤታችን ይሄን ብቻ ኦዳ አዋርድን ብቻ ሳይሆን ሌሎች ኪነ ጥበብን ደግሞ በዛ መልኩ የሚደግፉ የሚያበረታቱ ማናቸውም የኪነ ጥበብ የውድድር የሚም የማበረታቻ ፕሮግራሞችን የሚደግፍ ይሆናል ማለት ነው። በአጠቃላይ በዘንድሮ ዓመት ደግሞ ኦዳ አዋርድ ሀገርን አልፎ አህጉርን ማወዳደር ጀምሯል። ይሄ ደግሞ ለኢትዮጵያ ትልቅ ነገር ነው። ኢትዮጵያ እንደ አፍሪካ የስባት ማዕከል መሆንን እንደምትመኘው ሁሉ በቱሪዝም ዘርፉ በጥበብም በዛ ደረጃ የምትሄዱ ደግሞ የሚደግፍ በመሆኑ ማለት ነው ከብዙ አፍሪካ ሀገራት እንደሰማነው ከ13 አፍሪካ ሀገራት በዚህ የእውቅናና የሽልማት ፕሮግራም ላይ የሚሳተፉ ይሆናል ማለት ነው። እነዚህ ደግሞ ለውድድሩ ተብለው የሚመጡ እንግዶች ደግሞ በዚህ ኢትዮጵያ ያላትን ደግሞ እምቅ የቱሪዝም ሀብቶችን ደግሞ እንዲያውቁ የኢትዮጵያን ባህላዊ እሴቶች የተፈጥሮ እሴቶችን ሀብቶችን እንዲያውቁ ደግሞ በሚኒስቴራችን በኩል ሁኔታዎችን የምናመቻችና ከኦዳ አዋርድ ተቋም ኦር በሻቱ መልቲሚዲያ ጋር የምንሰራ
የምንደግፍ የምናበረታታና እንግዶቹን ደግሞ በኢትዮጵያዊ እንግዳ አቀባበል ተቀብለን መልሰን አስተናግደን የምንመልሳቸው መሆኑ ለዚህ ደግሞ ዝግጁ መሆናችንን ላረጋግጥላችሁ እወዳለሁ። በመጨረሻም የጥበብ እሴቶችን የኢትዮጵያን የጥበብ እሴቶችን በአጠቃላይ የቱሪዝም ሀብቶችንም ጨምሮ ባህሎችንም ለማስተዋወቅ በኦዳ አዋርድ የሚደረጉ ጥረቶች በሙሉ ልብና በሙሉ ክትትልና ድጋፍ ከነሱ ጋር የምንሰራ መሆኑን ላረጋግጥላችሁ እወዳለሁ። ለ9ኛው ኦዳ አዋርድ እንኳን አደረሳችሁ ለማለት እፈልጋለሁ። አመሰግናለሁ። ከኢትዮጵያ ስንወጣ በዚህ ሽልማት ኢትዮጵያ እንደምታውቁት የአፍሪካ ህብረት እዚህ መቀመጫ ከመሆኑ አንፃር ብዙ ስብሰባዎች ይካሄዱባታል፣ የፖለቲካል ውሳኔዎች ይወሰኑባታል። ያንን ነገር ወደ ጥበቡ ማምጣትና አትሊስት በአመት አንዴ አህጉራችን ላይ አሉ የተባሉ ጥበበኞች በተለይ በሙዚቃው ዘርፍ ያሉ ሰዎች መጥተው የሚገናኙባት በተለይ ደግሞ የሀገራችን ሙዚቀኞች እንደምታውቋቸው ሰርተው ለኛው ነው የሚያቀርቡትና እሱን ነገር ምናልባት ከነዚህ ሰዎች ጋር ከውጭዎች ጋር በመተዋወቅ ኮላቦሬት በማድረግ ወደ ውጭው የሚወጡበትን መንገድ ለዓለም አቀፍ የሙዚቃው ኢንዱስትሪ ባህላችንን የሚያሳዩበትን መንገድ ማመቻቸት ነው ሐሳቡ። ከዛ ባሻገር ደግሞ እነዚህ ሙዚቀኞች ሀገራችን ኢትዮጵያን እንዲያውቋት እንዲረዷት በብዙ መንገድ ያው ስለ ኢትዮጵያ ያላቸው አመለካከት የራሳቸው ይኖራቸዋል፣ ግን ኢትዮጵያችን አስሚለውን ነገር ወደ አዋርድን ምክንያት በማድረግ ወደ ሀገራችን በማምጣት ለማሳየት መሞከር ነውና ቀደም ሲል ለመናገር እንደሞከርኩት ባለፉት 2 ዓመታት ከ30 በላይ ጥበበኞች በኦዳ አዋርድ ምክንያት እዚህ ሀገር መጥተው ነበረ። ትልልቅ የሚባሉ የግራሚ አሸናፊ ሙዚቀኞች መጥተው ያውቃሉ። እነዚህን ሙዚቀኞች ግን ሀገራችንን ለማሳየት ከተማችንን ለማስጎብኘት እድሉን አላገኘንም ነበረ። በዚህ ዓመት የቱሪዝም ሚኒስቴር ይህንን ኃላፊነት ወስዶ በኦዳ አዋርድ ምክንያት የሚመጡትን እንግዶች በሙሉ ከተማዋን ብንችል ደግሞ ወጣም ብለን አካባቢዋን እናሳያለን፣ ይህን ኃላፊነት እኛ እንወስዳለን ብለው ኃላፊነት ወስደዋል። እሱ ምስጋና ማቅረብ ፈልጋለሁ። ከዛ ባሻገር የኢትዮጵያ አየር መንገድ ከ300 በላይ ለሚሆኑ ተጓዦች ከፍተኛ ቅናሽ በማድረግ ከውጪ ኦዳ አዋርድን ብለው ለሚመጡ ሰዎች የትኬት ዋጋ ላይ ቅናሽ ለማድረግ ተስማምቷል። አሁን ያለንበት ሆቴል ዲሊዮፖልም ኦዳ አዋርድን ብሎ ለሚመጣ ከዲሴምበር 6 እስከ 11 ድረስ ኦዳ አዋርድን ብሎ ለሚመጣ ሰው ሁሉ 30% የሩሞች ዋጋ ላይ ቅናሽ አድርጓል። እናንተም መጠቀም ትችላላችሁ። ከኦዳ አዋርድ ሲዘጋጅ በብዙ ድርጅቶች ትብብር ነውና በዚህ ሂደት ውስጥ የውጭ ጉዳይ ሚኒስትርም እነዚህን እንግዶች ወደ ሀገር ውስጥ በማምጣት ሂደት ውስጥ አብሮን እየሰራ ይገኛል። እነሱንም ማመስገን ፈልጋለሁ። ከዛ ባሻገር ኢቨንቱን በተለያየ መልኩ እየደገፉልን የሚገኙ በጣም ትልልቅ ተቋማት አሉ ከኛ ጋር። ሁሉንም እጅግ አድርጌ ማመስገን ፈልጋለሁ። አሁን ጥያቄዎች መድረኩን ክፍት ነው። ጥያቄ ገሌራ ነው ግልጽ ነው። በነገራችን ላይ ከስር በሻቱ ቶሎማርያም መልቲሚዲያ የፌስቡክ ገጽ ላይ አፕዴት እናደርጋቸዋለን። እነዚህ የሚመጡ እንግዶች እነማን ናቸው፣
አሸናፊዎቻችን እነማን ናቸው የሚለውን አፕዴት እናደርጋለን። ከዛም ባሻገር ቀደም ሲል ለመግለጽ እንደሞከርነው በድረገጻችን ላይ www.odaaward.com ላይ ሰዎች ምርጫ ያደርጋሉ። በየቀኑ የደረሰው ቮት ምን ያህል ነው የሚለውን እንገልጻለን። ከዛም ባሻገር ለጊዜው ነው በዌብሳይታችን ብቻ የምታገኙን፣ በቴሌብርም ላይ ስለምንገኝ እሱንም ደግሞ አፕዴት እናደርጋችኋለን። ይህንን የፌስቡክ ገጻችንን ፎሎ አድርጋችሁ ተከታተሉ ማለት ፈልጋለሁ። በስተመጨረሻ ሁልጊዜ ያው ጋዜጠኛ ነበርኩ አሁን ነኝ። እናንተም ጋዜጠኛ ጓደኞቼ ሁልጊዜ ማብራችሁኝ ስላላችሁ የምንሰራውን ነገር ድርጅቱ የሚሰራውን ነገር ለህዝብ ስለምታደርሱልን እጅግ አድርጌ ማመስገን ፈልጋለሁ። የአዋርዱ ቀን ደግሞ እጅግ በደመቀ ሁኔታ እዛው ኮንቬንሽን ሴንተር ተገናኝተን ስራችንን ለህዝብ ታደርሱልናላችሁ ተስፋ አደርጋለሁ። ለዛሬ ስለመጣችሁ አመሰግናለሁ።